እንዴት ናችሁ? ሰላም ሰላም ተማሪዎች። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ላው ፐርሰን ቻፕተር 2 ፓርትስ ሬዚደንስ ኤንድ ዶሚሳይል የሚለውን ርዕስ ይዤላችሁ መጥቻለሁ። ባለፈው ክላሳችን ስለ ኔም ማየታችን ይታወሳል። ዛሬ ደግሞ ሬዚደንስ ኤንድ ዶሚሳይል እናያለን ማለት ነው። ቪዲዮውን ከመጀመራችሁ በፊት ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ላይክ ሼር በማድረግ ቻናሉን ተደራሽነቱ እንዲያሰፉልን በአክብሮት እጠይቃለሁ። እንዲሁም እዚህ ጋር ለቪዲዮ ለመስራት የምጠቀምባቸው ኖቶች ማግኘት ከፈለጉ የቴሌግራም ቻናሌን ዲስክሪፕሽን ላይ እንዲሁም ኮመንት ሴክሽን ላይ የማስቀምጥላችሁ ሲሆን ቻናሉን ጆይን በማድረግ የተለያዩ ጥያቄዎች ካላችሁ እንዲሁም እነዚህን ፒዲኤፎች ማግኘት ትችላላችሁ ማለት ነው። በቀጥታ ወደ ክላሳችን እንሄዳለን። ሬዚደንስ ኤንድ ዶሚሳይል እንግዲህ በቻፕተር 2 እያየን ያለ ነው ስለ ሎኬቲንግ ኤንድ አይደንቲፋይንግ ፐርሰን ነው። ባለፈው ምን አይተናል? አይደንቲፋይንግ ፐርሰን ባይ ኢትስ ኔም፣ በኔም አንድ ፐርሰን አይደንቲፋይ ማድረግ እንደምንችል እንዲሁም ስለ ኔም ሲቪል ኮዳችን ምን ይላል የሚሉትን ነገሮች አይተናል። በዚህኛው ክላስ the person should also individually located by citizenship, domicile, residence, identify the location of persons for the purpose of legal transaction። እንግዲህ ለሌጋል ትራንዛክሽን ፐርፐስ ሲባል ከኔም በተጨማሪ አንድ ፐርሰን በምን ሎኬት ሊደረግ ይችላል? በሲቲዘንሽፕ፣ በዶሚሳይል፣ በሬዚደንስ ሎኬት ልናደርገው እንችላለን ማለት ነው። በሲቪል ኮዳችን የምናየው ስለ ዶሚሳይል ኤንድ ሬዚደንስ ነው። ሲቲዘንሽፕ የሚለውን እንደ ዴፊኒሽን ሶስቱን ለመለየት እናያቸዋለን። ነገር ግን በዚህ ክላስ የምናየው ስለ ዶሚሳይል ኤንድ ሬዚደንስ ነው ማለት ነው። ሲቲዘንሽፕ ስንል እንግዲህ ሲቲዘንሽፕ ሚንስ the moral, social and political ties of the person to the state። እንግዲህ አንድ ፐርሰን ከስቴት ጋር ያለው ሞራል፣ ፖለቲካል ሪሌሽንሽፑ ያለው ግንኙነት ያለው ትስስር ሲቲዝንሽፕ እንለዋለን። እንግዲህ አንድ ሰው ከሀገሩ ጋር ያለው ፖለቲካዊ ግንኙነት ማለት ነው። ዳ ስቴት ኢዝ አን ኤንቲቲ ዊዝ ኢንተርናሽናል ፐርሰናሊቲ። እንግዲህ አርቲክል በሲቪል ኮዳችንም አርቲክል 394 ላይ ማየት እንደምትችሉት ስቴት ሌጋል ፐርሰናሊቲ ተሰጥቶታል፣ ፐርሰናል የሚለውን ይገልጽልናል። then the person owes allegiance to the state which in return protect their right within the framework of peace, order, freedom, social harmony and sustained development። እንግዲህ ሲቲዝንሽፕ ሲሆን አንድ ሰው የአንድ ሀገር ሲቲዝን ሲሆን ሲቲዝንሽፕ ሲያገኝ እንግዲህ ሰላሙን የመጠበቅ ነፃነቱን እንደዚህ አይነት ራይቶችን ያገኛል በዛ ስቴት ውስጥ ስለሆነ እንደዚህ አይነት ራይቶችን አኳየር ያደርጋል ይለናል። ሶ ሲቲዝንሽፕ ባጭሩ የፖለቲካል ሞራል ታይስ ኦፍ ፐርሰን ቱ ደ ስቴት ነው ማለት ነው። ዶሚሳይል ስንል ምንድን ነው? ዶሚሳይል ኢዝ ዲፋይንድ ፐርሰንስ ሌጋል ታይስ ቱ ደ ፐርሰን ዳት ሃዝ ኢትስ ደ ሲስተም ኦፍ ደ ሎው። ይሄ ደ ሌጋል ታይም ኢትስ ኖት ፖለቲካል ኢትስ ኖት የሞራል ሪሌሽንሽፕ ዊዝ ደ ስቴት ወይም ደግሞ ደላው ማለት ነው። ይሄ ሌጋል ታይ ነው የሚለን በግልጽ እንደሚያስቀምጠው ማለት ነው። ሲቪል ኮዳችን ጋር በተቀመጠው መሰረትም እዚህ ጋር ጠቅለል አድርጌ ያስቀመጥኩላችሁ a person can have only one domicile at a time። እንግዲህ አንድ ሰው በአንድ ጊዜ ከአንድ ዶሚሳይል በላይ ሊኖረው አይችልም ይላል። the new domicile is acquired where a person establishes his residence in new country within the intention to live there። ነገር ግን አት ታይም አት ዘ ሴም ታይም ሁለት ዶሚሳይል ሊኖረው አይችልም አለ እንጂ አዲስ ዶሚሳይል ግን ሊቀይር ይችላል። እዛ ቦታ ላይ ከኖረና የመኖር ኢንቴንሽን ካለው አዲስ ሀገር ላይ ከመሰረተ እና ከኖረ አዲስ ዶሚሳይል ሊኖረው ይችላል። ነገር ግን አንድ ሰው አት ዘ ሴም ታይም ሁለት ዶሚሳይል ሊኖረው አይችልም የሚለውን ትይዛላችሁ። እንዲሁም ታች ላይ በዲቴል የምናየው ይሆናል ከሲቪል ኮዱ ጋር እያያያዝን። ሰች ፐርሰን ሜይ አኳየር ኒው ዶሚሳይል ዊዛውት ቼንጂንግ ሂዝ ሲቲዝንሽፕ።
እንግዲህ ሲቲዝንሺፕ እና ዶሚሳይል የተለያዩ የሚሆኑት እዚህ ጋር ነው ማለት ነው። እንግዲህ አንድ ሰው ሲቲዝንሺፕ አሜሪካዊ ሆኖ ግን ዶሚሳይሉ አዲስ አበባ ሊሆን ይችላል። እያወራን ያለው ይሄንን ነው ማለት ነው። ሬዚደንስ ስንል ግን ኢስ ሞር ስፔሲፊክ ዳን ዶሚሳይል። ሬዚደንስ ስንል ሞር ስፔሲፊክ ኤንድ ሊንክስ ኤ ፐርሰን ቱ ፓርቲኩላር ፕሌስ ዌር ኖርማሊ ሪዛይድ። ይህ ሞር ስፔሲፊክ ይሆናል። አሁን ዶሚሳይል ስንል እኔ ዶሚሳይሌ እንደ ኢትዮጵያ ሊሆን ይችላል፣ ኦር በከተሞችም ሊገለጽ ይችላል፣ ችግር የለውም። ሬዚደንስ ስንል ግን ሞር ስፔሲፊክ አሁን ያለውበት የት ነው፣ የምኖረው የት ነው፣ ወይ ኢኮኖሚክ አክቲቪቲን የማከናወነው የት ነው የሚለውን ከዶሚሳይል ሞር ስፔሲፊክ ይሆናል። ኦልሶ ደግሞ አንድ ሰው ከአንድ በላይ ሬዚደንስ ሊኖር ይችላል። እንደዚህ አይነት ዲፈረንሶች አሉት። ዲቴይሉን የምናየው ይሆናል ማለት ነው። እንግዲህ ስለ ሬዚደንስ ኤንድ ስለ ዶሚሳይል ሲቪል ኮዳችን ከአርቲክል 174 እስከ አርቲክል 191 ድረስ ያስቀምጥልናል። በዚህ ቪዲዮችን የምናየው ይህንን ይሆናል ማለት ነው። ቻናሉን ሰብስክራይብ ማድረግ እንዳትረሱ እያልኩኝ ሬዚደንስ ወደሚለው ዲቴይል ፓርት እንሄዳለን ማለት ነው። እንግዲህ ሬዚደንስ ስንል በአንቀጽ 174 በግልጽ እንደተቀመጠው ምን ይላል? ዘ ሬዚደንስ ኦፍ ኤ ፐርሰን ኢዝ ዘ ፕሌስ ዌር ሂ ኖርማሊ ሪሳይድ ያደረገበት። ያ ማለት በአማርኛ ፍቹ ምን ይላል እዚህ ጋር? ለጊዜው የሚኖርበት ስፍራ በሙሉ ምንድን ነው? ሬዚደንስ ነው። ሬዚደንስ ማለት አንድ ሰው ኖርማሊ የሚኖርበት ሪዛይድ የሚያደርግበት ቦታ ነው። አሁን እናንተ ያላችሁበት ቦታ ኤቭሪዌር ሰው አሁን ያለበት ኖርማሊ የሚገኝበት ቦታ ሬዚደንስ እንለዋለን። እንግዲህ ነው የሚለን ዴፊኒሽኑ ማለት ነው አርቲክል 174። ግን ዋይ ሬዚደንስ ብለን ስንጠይቅ ለምንድነው ሬዚደንስ አስፈላጊ የሆነው? በህግ ሬዚደንስን ማወቅ አስፈላጊ የሆነው ለምንድን ነው? ራሽናሉ ማወቅ ይጠበቅብናል ማለት ነው። ራሽናሉ ምንድን ነው? ዲተርሚኔሽንስ ኦፍ ሬዚደንስ ኢሴንሻል ፎር ዘ ፐርፖዝ ኦፍ ማሬጅ እንግዲህ በሲቪል ኮዳችን 597 ነገር ግን ስለ ሜሬጅ ስናወራ ፋሚሊ ህጋችን ላይ ያው ሪቫይዝድ ይሄ ሪፕል ስለተደረገ ሪቫይዝ ፋሚሊ ኮዱ ላይ አርቲክል 22 ማየት ትችላላችሁ። ሬዚደንስን ማወቅ አስፈላጊ ነው ማሬጅን ኮንክሉድ ለማድረግ ማለት ነው። ሜሬጅን ኮንክሉድ ለማድረግ ደን ሰክሰሽን ውርስ የሚከፈተው የዛ ሰው ሬዚደንስ ላይ ነው። ሶ ዊ ሃቭ ቱ አይደንቲፋይ ዘ ሬዚደንስ ኦፍ ዘ ዲዚዝድ ፐርሰን የሞተውን ሰው ሬዚደንስ አይደንቲፋይ ማድረግ ይጠበቃል። ለኮንትራት ፐርፎርም የት ይደረግ ስንል አሁንም the issue of residence can be raised and someone ሲቪል ፕሮሲጀር ኮድ ላይ የምታዩት ይሆናል። ስለ ሶሞን ስለ መጥሪያ የሚሰጠው የት ነው ስንል ሬዚደንስ ይነሳል። and it's also essential for during election and for taxation and other purposes ለምሳሌ በአንድ ምርጫ ክልል ውስጥ ለመምረጥ ያ ሰው በዛ ቦታ ላይ ለ6 ወራት ሬዚደንስ አድርጎ ሬዚደንሱን እዛ አድርጎ መቆየት አለበት። ሶ ለእነዚህ ፐርፐዞች እነዚህን ጁሪዲካል አክቶች ፐርፎርም ለማድረግ we have to identify the residence። ሶ ራሽናሉ ይሄ ነው ማለት ነው። ሬዚደንስን ማጥራት ለማስፈለገ ስንል ራሽናሉ ይሄ ነው። ሌላው ሬዚደንስ ኤንድ ሜርሴጁን አርቲክል 175 ላይ ስለ ሜርሴጁን ያወራናል። ምንድነው? ሬዚደንስ ኢዝ ዲፈረንት ፍሮም ዘ ሜርሴጁር ኢን አ ሰርቴን ፕሌስ ፎር ታም ዳይስ ኦር ዊክስ። እንግዲህ ሬዚደንስ ስንል ግን የሆነ ቦታ ላይ ለአንድ ሳምንት የሆነ ቦታ ላይ ለሆኑ ቀናቶች ከምንቆየው የተለየ ነው። ያ ኖርማሊ ለአንድ ቀን ለሁለት ቀን እስከ ሳምንት ድረስ የምንቆየው ምን ይባላል? ሜርሴጁን ይባላል። ይሄ ሜርሴጁን ደግሞ ዳዝ ኮንስቲቱት ሬዚደንስን ኮንስቲቱት አያደርግልንም። አርቲክል 175 ንዑስ አንቀጽ 1 ላይ እንደተቀመጠው ማለት ነው። Yet the residence is acquired if the person is sojourn is to last or actually last for the period of state under article 175። ያ ማለት ምን ይላል? ሜርሴጁርን የምንለው ጊዜያዊ ቆይታ ነው። ለተወሰነ ጊዜ ስንቆይ ነው። ሬዚደንስን ኮንስቲትዩት አያደርግም። ነገር ግን ይሄ የጊዜ ቆይታ ከ3 ወር በላይ እና 3 ወር ከሆነው it may be constitute residence
እንደ ሬሲደንስ ይቆጠራል። እንደ ሬሲደንስ ሊቆጠር ይችላል ማለት ነው። ነገር ግን ኖርማሊ ሬሲደንስ እና ኤርሴጁር ይለያያሉ። ኤርሴጁር ግን ከ3 ወር እና ከዛ በላይ ጊዜ ቆይታ አደረግን እዛ ቦታ ላይ እንደ ሬሲደንስ ሊቆጠር ይችላል ነው የሚለን አርቲክል 175 ሰርቶ ስታነቡት የሚያወራው ይሄንን ነው። ሌላ መግቢያችን ላይ ለመንገር እንደሞከርኩት ሬሲደንስ a person may have more than one residences ከአንድ በላይ ሬሲደንስ ሊኖሩ ይችላል። ለምሳሌ ፕሪንሲፓል ኤንድ ሰከንዳሪ ሬሲደንስ አርቲክል 177 ላይ እንደተቀመጠው ሰቨራል ሬሲደንስ ሊኖሩት ይችላሉ አንድ ሰው ይላል። A person may have several residence. One of the such residence may have a character of principal residence and the other residence may secondary residence. እንግዲህ ሬዚደንስን ሁለት አይነት ሬሲደንስ ኖሮን ነገር ግን አንዱን ፕሪንሲፓል አንዱን ሰከንዳሪ ልንለው እንችላለን ይላል። ግን እንደዚህ ስንል 3 ክራይቴሪያዎች አሉት። የትኛው ፕሪንሲፓል ነው የትኛው ሰከንዳሪ ሬዚደንስ ነው የሚለውን ለመለየት ማለት ነው። ያ ምንድነው? የመጀመሪያው ኖርማሊቲ ፍሪኩዌንሲ ኤንድ ሌንግዝ ኦፍ ታይም ዳት ፐርሰን ሪላቲቭሊ ስቴይ ኢን ዋን ኦፍ ዳስ ሬዚደንስ። እንግዲህ ከእነዚህ ሁለት ሬሲደንሶች ስናነጻጽር ኖርማሊቲ ያ ሰው ኖርማሊ የት ነው የሚኖረው፣ ፍሪኩዌንሲው በምን ያክል ጊዜ እዛ ቦታ ይሄዳል፣ ኤንድ ሌንግዝ ኦፍ ታይም ምን ያክል ይቆያል የሚለውን በማነጻጸር ሶስቱን ነገሮች ከግምት ውስጥ በማስገባት የመጀመሪያውን ፕሪንሲፓል ሬዚደንስ እንላለን። ትንሽ ዝቅ ያለውን ደግሞ ሰከንዳሪ ሬሲደንስ ብለን ማንሳት እንችላለን ማለት ነው። the issue whether a person's presence in a particular residence is normally more predictable than the other residence። እንግዲህ ኖርማሊቲ ስንል ያ ሰው ኖርማሊ የት ሊሆን ይችላል ተብሎ ፕሪዲክት የሚደረግበት ሞር በቃ ፕሪዲክት ሊደረግ የሚችል ከዛኛው አንጻር የሚኖረው እዚህ ነው የሚታወቅበት። አሁን እኔ የምማረው ደብረ ብርሃን ዩኒቨርሲቲ ነው፣ የምኖረው ደግሞ አዲስ አበባ ነው። ኖርማሊ ያ ሰው ሪዛይድ ያደርጋል ተብሎ የምታሰበው ሆነ አዲስ አበባ ነው ማለት ነው። ነገር ግን ደብረ ብርሃን ወርሶ ማይ ሬዚደንስ ማለት ነው። ልክ እንደዛ አድርገን ስናየው ሶ ፕሪንሲፓል ሬዚደንሴ አዲስ አበባ ይሆናል። ኤንድ ኦልሶ ሰከንዳሪ ሬዚደንሴ ደብረ ብርሃን ነው በእኔ ኤግዛምፕል ስናይ ማለት ነው። ሌላ ሃው ፍሪኩዌንትሊ ኤንድ ሃው ሎንግ ሂ ሊቭስ ኢን ዳት ፕሌስ አር ፋክተር ዊ ኮንሲደር ደ ቱ ኦር ሞር ሬዚደንስ ሲምስ ቱ ሃቭ ካራክተሪስቲክስ ኦፍ ፕሪንሲፓል ሬዚደንስ። እንግዲህ እነዚህ ኖርማሊቲ ከሚለው ጋር መለየት ካልቻለ ደግሞ ወደ ፍሪኩዌንሲ እንሄዳለን። ደን ወደ ሃው ሎንግ ሂ ሊቭስ ኢን ዳት ፓርቲኩላር ፕሌስ ወደሚሉት እየሄድን እንለያቸዋለን ማለት ነው። ፕሪንሲፓል ኤንድ ሰከንዳሪ ሬዚደንስ። ሌላኛው ኢሹ ስቲፑሌትድ ሬዚደንስ። ስቲፑሌትድ ሬዚደንስ ስንል ሬዚደንስ ሜይ ቢ ስቲፑሌትድ ፎር ዘ ፐርፐዝ ኦፍ ስፔሲፊክ ሪሌሽንሽፕ ቢዝነስ አክቲቪቲ ሊሆን ይችላል፣ ወይም ደግሞ አግሪመንቶች ኮንትራክቶች ፐርፎርም ለማድረግ ሊሆን ይችላል። ስቲፑሌትድ ልንስማማ እንችላለን በሬሲደንስ ሬሲደንሳችን መሰረት አድርገን ኮንትራክቶችን ምናምን ለመፈጸም ውል ውስጥ ልናስገባው እንችላለን የሚለን አርቲክል 181 ማለት ነው። ደን the issue residence determined by law። እንግዲህ እንዴት ነው ሬሲደንስ በህግ ዲተርማይን የሚደረገው? የሆነ ሰው ህግ ፊት ቀርቦ አሁን ሬሲደንሱ እንዴት ነው የሚሆነው ሊጠየቅ ይችላል። ወይም ህግ ምን ይላል ስለዛ ሰው ሬሲደንስ ስንል ፐርሰን ዊዛውት ፕሩቭድ ሬሲደንስ፣ የሆነ ሰው ፕሩቭ እስካልተደረገ ድረስ ሬሲደንሱ እዚህ ቦታ ነው ተብሎ ፕሩቭ እስካልተደረገ ድረስ አርቲክል 176 ምን ይላል? the place where such person is shall be deemed to be his residence። ይሄ ሰው የተገኘበት ቦታ the place where such person shall be deemed to be residence ተብሎ ይያዛል በህግ ማለት ነው። 76 የሚል ይሄንን ፕሩቭ ያልተደረገ እስከሆነ ድረስ ማለት ነው። because a person has to have at least one residence። ምክንያቱም ሬዚደንስ ላይኖረው አይችልም። ሰው ሬዚደንስ ሊኖረው ይገባል ግዴታ። ሰው ፕሩቭ እስካልተደረገ ድረስ የተገኘበት ቦታ እንደ ሬዚደንስ ይቆጠራል። ሌላ አርቲክል 178 79
180 ላይ ያሉት ስለ ማሪድ ካፕል፣ ስለ ማይነር፣ ስለ ጁር ኮንትራክት፣ ስለ ትሬደሮች፣ ስለ ኦፊሻሎች የሚያወራው ላይ ማለት ነው። ማሪድ ካፕል እንግዲህ ባለትዳር ባለትዳሮች ሻል ሊቭ ቱጌዘር ኢን ዴር ኮንጁጋል ሬዚደንስ። ይህ እንግዲህ ስለ ፋሚሊ ኢሹ ላይ ነው ያለው። ሪቨርስ ፋሚሊ ኮድ ላይ አርቲክል 53 ኤንድ አርቲክል 54 ላይ የምትማሩት ነገር ሆኖ አንድ ላይ እንዲኖሩ ይገደዳሉ ይላል። ይገደዳሉ ኢን አዲሽን ቱ ኮንጁጋል ሬዚደንስ የማሪድ ውመን ሜይ ሃቭ ሄር ኦውን ሬዚደንስ። ግን ከሱ በተጨማሪም የራሷ የሆነ ሬዚደንስ ሊኖራት ይችላል። ሴቲቱ ያው ኖርማሊ የባሏ ሬሲደንስ የእሷም እንደሆነ ነው የሚታሰበው። ነገር ግን የራሷ የሆነም ሬሲደንስ ሊኖራት ይችላል ይለናል 178 ንዑስ አንቀጽ አንድ ላይ ማለት ነው። ማይነሮች ኤንድ ኢንተርዲክትድ ፐርሰኖች ሜይ ሃቭ ሬሲደንስ ዴር ኦውን ዳን ደ ዋን ዲተርማይንድ ባይ ደ ጋርዲያን ኦፍ ማይነር ይለናል። የማለት ለምንድን ነው? ለምሳሌ ማይነሮች 18 ዓመት ያልሞላቸው ልጆች ኖርማሊ ሬዚደንሳቸው የጋርዲያኑ ነው። ጋርዲያናቸው ያ ማለት ቤተሰቦቻቸው የሚኖሩበት ቦታ ነው። ነገር ግን ከዛ በተጨማሪም የራሳቸው የሆነ ሊኖራቸው ይችላል። ትምህርት ቤቱ እንደነሱ ሬዚደንስ ኮንሲደር ይደረጋል አዲሽናሊ ማለት ነው። ይሄን ነው የሚለን አርቲክል 178። ስለ ፐብሊክ ኦፊሻሎች እና ስለ ነጋዴዎች፣ ስለ ትሬደሮች ስናይ ደግሞ the place where officials public official exercise his function is considered as his residence። ያ ለምሳሌ የዩኒቨርሲቲ መምህሮች ሊሆኑ ይችላሉ። ሌሎች የተቋም ሰራተኞች የሚሰሩበት ቦታ በሙሉ የሚሰሩበት ቦታ የእነሱ ሬሲደንስ እንደሆነ ኮንሲደር ይደረጋል። ማንም ሌላ የተለየ ኮንሰፕት የለውም። and the place where the person carries on trade shall be deemed to be residence of trade። ለምሳሌ የትሬድ አክቲቪቲውን የሚሰራበት ቦታ የነጋዴው ሬሲደንስ እንደሆነ ኮንሲደር ይደረጋል ነው። እሱ ብቻ ነው እያልን አይደለም። እዚህ ጋር አሁን ኢሹዎቹ የሚነሱት ለምሳሌ መጥሪያ መስጠት ብትፈልጉና አንድ ፐብሊክ ኦፊሻል ቢሮ ወስዳችሁ መስጠት ፈልጋችሁ፣ ነገር ግን እሱ አይ ቤቴ ስጠኝ ሊል አይችልም ነው እያለ ያለው። ቤቱም ሬዚደንስ ነው ኦብቪየስ ነገር። ነገር ግን አዲሽናል ህጉ ምን ገበርን እያደረገልን ነው? ቢሮውም ቢሆን የእሱ ሬዚደንስ ነው እያለ ነው። የንግድ ቦታውን የሚሰራ ሌላ ቦታ ከሆነ እና ቤቱ ሌላ ቦታ ቢሆን ለምሳሌ የንግድ ቦታው ላይ ወስዳችሁ ስትሰጡት መጥሪያውን ያ ሰው አይ ቤቴ መተህ ስጠኝ ዲስ ኢዝ ኖት ማይ ሬሲደንስ ሊላችሁ አይችልም የሚል መልእክት ነው ያለው ማለት ነው። ስለ ፐብሊክ ኦፊሻል እና ስለ ትሬደር ሲያወራ ማለት ነው። ስፔሻል ሩልስ ኦፍ ሬሲደንስ ኦልዞ ዘ ፐርሰን አኳየርስ ሬሲደንስ ኢፍ ሺ ኦር ሂ ስታይስ ኢን ኤ ፕሌስ ፎር 3 መንዝስ። እንግዲህ አርቲክል 175 ላይ እንዳየ ነው ከሜል ሴጁር የሚለየው ምንድን ነው? ሜር ሴጁር የምንለው ሬሲደንስ ሊሆን ይችላል። ያ ሰው ከ3 ወር በላይ እዛ ቦታ ላይ የጊዜ ቆይታው ከ3 ወር በላይ ከሆነ እንደ ሬሲደንስ ይቆጠራል ብለናል። ይሁን እንጂ there are special rules that requires longer period። እንግዲህ ነገር ግን ሁሉም ሰው ይችን 3 ወር ብቻ በመጠቀም ሬሲደንስ እዛ ነው ሌጋል አክቶችን ፐርፎርም ማድረግ ይችላል ማለት አይደለም። ስፔሻል ሩሎች አሉ። ለምሳሌ ፎር ዘ ፐርፖዝ ኦፍ ሜሬጅ ኤንድ ኤሌክሽን ኤንድ ታክሴሽን ዘ ላው ሪኳየርስ ሎንገር ፔሪድ ኦፍ ሬሲደንስ ዌኒንግ ቱ ዘ ፋክት ዛት ማክሲመም ኦፍ 6 መንዝስ ሃቭ ቢን ኮንሲደር ቱ ቢ ነሰሳሪ። እንግዲህ ምንም እንኳን ያ ሰው እዛ ቦታ ላይ 4 ወር ቆይቶ ሬዚደንሱን ቢያገኝም ሬዚደንሱ እዛ ቦታ ላይ ቢሆንም ነገር ግን አንዳንድ ጁሪካል አክቶችን ለመፈጸም ይሄ 3 ወር ብቻ በቂ አይደለም። ህጉ ስፔሻሊ የሚጠይቃቸው ጊዜያቶች ይኖራሉ። ለምሳሌ ጋብቻ ለመፈጸም ያ ሰው ሬዚደንሱ ይታያል ብያቸዋለሁ አይደለ? ቅድም ሬዚደንሱ ዲተርማይን መደረግ አለበት። ነገር ግን ምን ይላል ህጉ ላይ ስታዩት አርቲክል 22 ኦፍ ዘ ፋሚሊ ኮድ ያ ሰው ወይም የእሱ ቤተሰቦች ወይም ደግሞ ሪላቲቮች ሊሆኑ ይችላሉ ወይም የተጋቢዋ
የሙሽሮቹ ቤተሰቦች ምናምን እነሱ ቢያንስ አንዱ ሰው ሊጋቡ ባሰቡበት ቦታ ላይ ከ6 ወር ያላነሰ የኖረ መሆን አለበት ይላል። ሶ ሬዚደንሱ እዛ መሆን አለበት እያለን ነው። ነገር ግን ሬዚደንሱ 4 ወር ሆኖትም ይገኛል፣ አኳየር ይደረጋል ሬዚደንሱ። ነገር ግን ያንን ሜሪጅ ኮንክሉድ ለማድረግ የግዴታ ሬዚደንስ ከማግኛ ጊዜው በላይ ያ ሰው መቆየት አለበት እያለን ነው። ፎር ስፔሻል ኬዝስ ኢት ኢዝ ቱ ኖት ዳት ስፖዝ need not residence of the place where his or her marriage is to be registered if his or her parents or close relatives reside of the place for over 6 months ይቻላል እያለ ነው። ይሄ እንዳልኳችሁ ነው፣ ፋሚሊ ኮድ ላይ የምታገኙት ነው በግልጽ። እነሱ ሳይሆኑ የእነሱ ቤተሰብም ሊሆን ይችላል፣ የእነሱ ክሎዝ ሪላቲቭ ሊሆን ይችላል። እዛ ቦታ ላይ ከ6 ወር በላይ ሬዛይድ ያደረገ ካልሆነ ጋብቻውን እዛ ቦታ ላይ ኮንክሉድ ማድረግ አይችሉም ይላል። ዲስ ኢዝ ስፔሻል ሩል ኦፍ ሬዚደንስ ብለን እናየዋለን ማለት ነው። ስለ ሬዚደንስ እንግዲህ ይሄንን ይመስላል። ሬዚደንስ ባጭሩ ከአርቲክል 174 እስከ አርቲክል 182 ድረስ ያለውን ነው። ይህንን ይመስላል ማለት ነው። ኔክስት ስለ ዶሚሳይል ይሆናል የምናየው ማለት ነው። ቻናላችን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሱ እያልኩኝ ዶሚሳይል እንሄዳለን ማለት ነው። እንግዲህ ዶሚሳይል ስንል ቅድም መጀመሪያ ላይ ለማየት እንደሞከርነው ኢትስ ዘ ሌጋል ሪሌሽንሽፕ ኦፍ ደ ፐርሰን ቱ ደ ሲስተም ኦፍ ደ ላው ብለናል። እንግዲህ አንድ ፐርሰን ሌጋሊ ሪሌሽንሽፕ ነው ብለናል። እንደሱ ደግሞ ምን አንስተናል? አንድ ሰው ከአንድ በላይ አት ዘ ሴም ታይም ዶሚሳይል ሊኖረው አይችልም። እንግዲህ አርቲክል 183 ላይ ዶሚሳይልን ዲፋይን ሲያደርግ ምን ይላል? ዶሚሳይል ኢዝ ኤ ፕሌስ ዌር such person has established a principal seat of his business and of his interest with the intention to live permanently። እዚህ ጋር ዶሚሳይልን እስታብሊሽ ለማድረግ 3 ኤሌመንቶች አሉ። የመጀመሪያው ምንድነው? ፕሪንሲፓል ሴት ኦፍ ሂስ ቢዝነስ፣ ቢዝነሱ እዛ ሊሆን ይችላል። ሁለተኛው ምንድነው? ሂስ ኢንተርስት፣ እዛ ቦታ ላይ የመኖር ፍላጎት ሊኖረው ይገባል ይላል። ኤንድ ኢንቴንሽን ቱ ሊቭ ፐርማነንትሊ፣ እዛ ቦታ ላይ ፐርማነንትሊ የመኖር ሀሳብ ሊኖረው ይገባል ይላል። ኤንድ ዘ ፕሪንሲፓል ሴት ኦፍ ቢዝነስ ሪፈርስ ቱ ዘ ፕሌስ ዌር ኦኩፔሽናል አክቲቪቲ አር ካርድ አውት። እንግዲህ ፕሪንሲፓል ሴት ኦፍ ቢዝነስ ሪፈርስ ሪፈር የሚያደርገው ኦኩፔሽናል አክቲቪቲዎችን ኬርድ አውት የሚያደርግበት ቦታ ሊሆን ይችላል። ኤንድ ዘ ፐርሰን ሴት ኦፍ ሶሻል ኤንድ ፋሚሊ ላይፍ ኢዝ ኮንሲደርድ አስ ፕሪንሲፓል ሴት ኦፍ ሂዝ ኢንተረስት። ፕሪንሲፓል ሴት ኦፍ ሂዝ ኢንተረስት ስንል ደግሞ ሶሻል አክቲቪቲውን ፐርፎርም የሚያደርግበት ፋሚሊ ላይፉን የሚኖርበት ቦታ ሊሆን ይገባል ነው የሚለን። ኤንድ ደ ፐርማነንት ኢንቴንሽን ስንል አንድ ቦታ ላይ ያ ሰውዬ እዛ ቦታ ላይ ለመኖር ፕሪዙም የሚደረግ ነው። ኢንቴንሽኑ ፕሪዙም የሚደረግ ነው። the person has his normal everyday such place፣ እዛ ቦታ ላይ የመኖር ኢንቴንሽን ሲኖረው ፐርማነንትሊ የሚለውን አይዲያ የሚይዝል ነው። ሶ 3 ኤሌመንቶች፣ እነዚህ 3 ኤሌመንቶች ከተሟሉ ያ ሰው ዶሚሳይሉ እዛ ቦታ ነው ብለን መናገር እንችላለን ማለት ነው። ኢንቴንሽኑ ፕሪዙምድ የሚደረግ እንደሆነ አርቲክል 184 ላይ ይነግረናል ማለት ነው። ራሽናሉ ምንድን ነው? የዶሚሳይልን አይዴንቲፋይ ማድረጋችንስ ራሽናሉ ምንድን ነው? እንግዲህ ሬዚደንስን አይዴንቲፋይ ማድረጋችን ጥቅሙ ምን እንደሆነ ምክንያቱም እንደሆነ ቢዮንድ አይተናል። ስለ ዶሚሳይል ስናይስ the issue of domicile is arise when the conflict of law requires the determination of legal system must be applicable። እዚህ ጋር እንግዲህ ኮንፍሊክት ኦፍ ላው ላይ ወደፊት ስትማሩ ምንድን ነው? ለምሳሌ የውጭ ሀገር የኬንያ ሀገር ሰው እና የኢትዮጵያ ሀገር ሰው ውል ቢዋዋሉ እና ወይም ኮንትራት ኮንክሉድ ቢያደርጉ እና ግጭት ቢፈጠር በመካከላቸው በየትኛው እንግዲህ የሁለቱ ሀገር የተለያየ ስለሚሆን የየትኛው ሀገር አፕላይ ይሁን የሚሉ እሾች ሊነሱ ይችላሉ። ደን የዛን ሰዓት ዶሚሳይል
ፕሪቬል ያደርጋል ማለት ነው። በዶሚሳይላቸው መሰረት ነው። በዶሚሳይላቸው መሰረት ዶሚሳይላቸው የት ነው? እነዚህ ሰዎች ሁለቱም ኬንያዊ ናቸው ወይስ ደግሞ ሁለቱም ኢትዮጵያዊ ናቸው ወይም ደግሞ የተለያዩ ሲሆንስ የትኛው ፕሪቬል ያደርግ የሚለውን ለመወሰን ዶሚሳይልን ዲተርማይን ማድረግ አስፈላጊ ነው። ሁሽ ሌጋል ሲስተም መስት ቢ አፕሊኬብል የሚለውን ዲተርማይን ለማድረግ ማለት ነው። ለማድረግ ዶሚሳይልን ማወቅ አንድ ወሳኝ ነገር ነው ማለት ነው። ደን አርቲክል 186 ላይ እንደሚያስቀምጥልን ዩኒቲ ኦፍ ዶሚሳይል ያ ማለት የዶሚሳይል አንድ መሆን። ዶሚሳይል አንድ ነው። አንሌክሊ ሬዚደንስ ዋን ካን ሃቭ ሞር ዳን ዋን ዶሚሳይል አት ታይም ማለት ነው። ሊኖረው አይችልም ይላል። ፐርሰን ካን ሃቭ ኦንሊ ዋን ዶሚሳይል አት ታይም ዌር ፐርሰንስ ፕሌስ ኦፍ ወርክስ ዲፈረንት ፍሮም ደ ፕሌስ ዌር he has a family and social life the latter shall be deemed to be his domicile። እንግዲህ ቅድም ዶሚሳይል ኢንዲፔንስ ስናደርግ 3 ኤሌመንቶች መሟላት አሉበት ብለናል አይደለም። ነገር ግን ለምሳሌ ሶሻል ላይፉን ወይም ደግሞ ቤተሰቦቹ ያሉት ሌላ ቦታ ሆኖ ቢዝነስ አክቲቪቲውን ደግሞ የሚፈጽመው ሌላ ቦታ ቢሆን አሁን ሁለት ዶሚሳይል አለው ልንል አንችልም። እዚህ ጋር የትኛው ፕሪቬል ያደርጋል ይለናል አርቲክል 185 ፋሚሊ ላይፉን የሚያከናውንበት ቦታ ፕሪቬል ያደርጋል ይለናል። ግልጽ ነው ማለት ነው። ሶ ኢኮኖሚክ አክቲቪቲው ያለበት ቦታ ዶሚሳይል የመሆን እድል ነበረው። ነገር ግን ህጋችን ምን አለ? ቤተሰቡን የሚኖርበት ሶሻል ላይፉን የሚኖርበትን ቦታ ምረጡ እያለ ሶ በዚህ መልኩ መለየት እንችላለን ማለት ነው። ቼንጅ ኦፍ ዶሚሳይል እንግዲህ ዶሚሳይል አንድ ነው ብለናል። ነገር ግን ዶሚሳይል ቼንጅ ልናደርግ እንችላለን። The locality of the person's previous domicile shall be retained until established a domicile in another place። እንግዲህ ሌላ ቦታ ላይ ዶሚሳይል እስከሌለው ድረስ አዲስ ዶሚሳይል ይሰጠዋል፣ ሊቀይር ይችላል ማለት ነው። ኦኬ ችግር የለውም። ነገር ግን አት ዘ ሴም ታይም ሁለት ዶሚሳይሎች አኳየር ማድረግ አይችልም፣ ሊኖረውም አይችልም ምንም ይላል። ተርም ሎካሊቲ አርቲክል 187 ላይ ስናይ ኢምፕላይድ ዋይደር ኮንሰፕት ነው ያለው። ስፔሲፊክ ሬዚደንስ አት ፓርቲኩላር ፕሌስ በተለየ መልኩ ዋይደር የሆነ ሚኒንግ አለው ነው እያለን ያለው። ዶሚሳይል ዲተርማይንድ ባይ ሎው እንግዲህ ቅድም ምን ብለናል? ዲተርማይን ያልተደረገ ሬዚደንስ ያለው ሰው በህግ ዲተርማይን ሲደረግ ያ ሰው ያለበት ቦታ ኖርማሊ እንደ ሬዚደንሱ ይቆጠራል። ምክንያቱም አትሊስት አንድ ሬዚደንስ ያ ሰው ሊኖረው ይገባል የሚል እሳቤ ስላለ ማለት ነው። በዶሚሳይልስ ህግ እንዴት ነው ዲተርማይን የሚያደርገው? በህግ እንዴት ነው ዲተርማይን የሚደረገው ዶሚሳይል ስንል the person whose last domicile is unknown shall be deemed to have a domicile at their ሶስት ነገሮች እንግዲህ ናውን የሆነ ዶሚሳይል የሌለው ሰው ዶሚሳይሉ እዚህ ቦታ ነው ተብሎ አይደንቲፋይ ያልተደረገ ሰው ዶሚሳይሉ የት ነው ብሎ ህግ ሶስት ነገሮችን ያስቀምጣል። ሳይታወቅ ዲተርማይን ሳይደረግ አሁን እኔ ዶሚሳይሌ ኢትዮጵያ ነው ወይ አዲስ አበባ ነው ተናገርኩኝ። ነገር ግን ባልናገር ህግ እንዴት ነው ፕሪዙም የሚያደርገው? ፕሪዙም የሚያደርገው እንዴት ነው ህግ ስንል አንደኛ ኖርማል ሬዚደንስ ቦታው እንደ ዶሚሳይል ይቆጠራል። ኖርማል ሪዛይድ ያደረገበት ቦታ ማለት ነው። ኢን ዲፎልት ኦፍ ኖርማል ሬዚደንስ ዴር ኦርዲናል ሬዚደንስ እንደ ዶሚሳይል ይቆጠራል። ኢን ዲፎልት ኦፍ ደስ ኦርዲናል ሬዚደንስ ደግሞ ኤ ፐርሰን ሻል ቢ ዴምድ ቱ ቢ ኤ ፕሌስ ኦፍ ዶሚሳይል ያ ሰው የተገኘበት ቦታ እንደ ዶሚሳይል ይቆጠራል። እንግዲህ ምንድነው የሚለን አርቲክል 188 አንናውን ዶሚሳይል ዌር ኢት ካንኖት ቢ ኢስታብሊሽድ ዌር ኤ ፐርሰን ሃዝ ኦር ሃድ ሂዝ ላስት ዶሚሳይል ዲተርማይን ማድረግ ካልቻል ደ ፕሌስ ኦፍ ሂዝ ኖርማል ሬዚደንስ ሻል ቢ ዴምድ ቱ ቢ ደ ፕሌስ ኦፍ ሂዝ ዶሚሳይል ኖርማሊ ሪዛይድ ያደረገበት ቦታ የሚኖርበት ይሄ ኖርማሊ ሬዚደንስ የምንለው እሱ ቦታ እንደ ዶሚሳይል ይቆጠራል። ዲፎልት ኦፍ ዚስ ኖርማል ሬዚደንስ
ሰከንዳሪ ሬዚደንሱ ግን ኖርማል ሬዚደንስ ስንል ፕሪንሲፓል ሬዚደንሲያል ማለት እሱን እንደማለት ነው። ፕሪንሲፓል ሬዚደንሱ እንደ ዶሚሳይል ይቆጠራል። እሱ ከሌለው ደግሞ ሰከንዳሪ ሬዚደንስ ያልነው ቦታ ስለ ሬዚደንስ እና የእሱ ሰከንዳሪ ኦርዲናሪ ሬዚደንስ ይባላል። እንደ ዶሚሳይል ኮንሲደር ያደርጋል በሁለተኛ ደረጃ። በሶስተኛ ደረጃ ደግሞ ህጉ ያ ሰውዬ የተገኘበት ቦታ እንደ ዶሚሳይል ይቆጠራል። የተገኘበት ለምሳሌ መንገድ ላይ ሲሄድ ተገኝቶ ሊሆን ይችላል። ሌላ ቦታ አሁን እኔ ሌላ ደብረ ማርቆስ ተገኝቼ ሊሆን ይችላል እና ዲተርማይን እስካልተደረገ ድረስ የኔ ፕሪንሲፓል ሰከንዳሪ ሬዚደንሲ ያ የተገኘበት ቦታ የኔ ዶሚሳይል እንደሆነ ኮንሲደር ያደርጋል ህግ ማለት ነው። ያ ማለት ምንድነው? ከኢንቴንሽኑ መረዳት የምንችለው ህግ አንድ ሰው ሬዚደንሲ ኤንድ ዶሚሳይል እንዳይኖረው አይፈልግም። አትሊስት አንድ ዶሚሳይል ኤንድ አንድ ሬዚደንስ ሊኖረው ይገባል ይለናል ማለት ነው። እንግዲህ የህጉን ኢንቴንሽን ስንረዳ ማለት ነው። ሌላው ማሪድ ካፕል ሀብ ዘ ሴም ዶሚሳይል አርቲክል 189 ላይ ምን ይለናል? ዘ ማሪድ ውማን ሃዝ ዘ ዶሚሳይል ኦፍ ሄር ሃዝባንድ አስ ሎንግ አስ ዘ ማሬጅ ኢዝ ላስት ማለት ነው። እንግዲህ ጋብቻው እስከቀጠለ ድረስ ዶሚሳይል የባልና የሚስት አንድ ነው ሊሆን የሚችለው ይለናል። ሺ ሜይ አኳየር ኤ ዶሚሳይል ኦፍ ሄር ኦውን ዌን ሃዝባንድ ኢዝ አፌክትድ ባይ ጁሪዲካል ኤንድ ሌጋል ኢንተርዲክሽን ባልየው ወይም ደግሞ ሚስቲቱ ሌጋል ኢንተርዲክሽን ወይም ደግሞ ጁሪዲካል ኢንተርዲክሽን እስካላገኛቸው ድረስ አንድ ዶሚሳይል ሊኖራቸው የሚገባው። ነገር ግን ዋን ኦፍ ደ ስፖውዝ ኢንተርዲክት ከተደረጉ ባልየው ሊሆን ይችላል ሚስቲቱ የራሷ የሆነ አዲስ ዶሚሳይል ሊኖራት ይችላል ነው እያለን ያለው። ሶ እዚህ ጋር ምንድን ነው እንደ ዶሚሳይል ስናይ ባልና ሚስት አንድ ዶሚሳይል ነው ሊኖራቸው የሚችለው። ሬዚደንስ ሲሆን ግን ኢት ሜይ ቢ ሞር ዛን ዋን ከአንድ በላይ የየራሳቸው ሊኖራቸው ይችላል የሚል እሳቤ ነው ያለው። ደን አቦት ማይነር ስለ ማይነር ስናይ ማይነር ሁ ኢዝ ኖት ኢማንሲፔትድ ሻል ሃቭ ዘ ዶሚሳይል ኦፍ ሂዝ ጋርዲያን። እንግዲህ ኢማንሲፔትድ ስንል ማይነር ማለት እንግዲህ ከ18 ዓመት በታች የሆኑ ሰዎች ማለት ነው ማይነር ማለት። ኢማንሲፔትድ ማለት ማይነሮች ከማይነርነት የሚወጡበት በዋናነት ሁለት መንገዶች አሉ። ኢማንሲፔሽን ኤንድ 18 ዓመት ሲሞላቸው ኖርማሊ ሜጀር የሚባለው እድሜ ላይ ሲደርሱ ማለት ነው። እና አንድ ህፃን ኢማንሲፔት እስካልተደረገ ድረስ ማይነር እንደሆነ ከቀጠለ ማለት ነው እና ሻል ሃቭ ዘ ዶሚሳይል ኦፍ ሂዝ ጋርዲያን የቤተሰቦቹ የእናት አባቱ ዶሚሳይል ሊኖረው የሚገባው ሌላ ዶሚሳይል አይኖረውም። ነገር ግን ይህ ከሬዚደንስ ጋር ትንሽ ይለያያሉ አይደለ? ምንድን ነው ማይነር ትምህርት ቤቱ እንደ ሬዚደንስ ሊቆጠር ይችላል ሬዚደንስ ላይ ስናይ። ዶሚሳይል ግን ማይነር እስከሆነ ድረስ አግብቶ ኢማንሲፔትድ እስካልተደረገ ድረስ 18 ዓመት ሳይሞላው አግብቶ ይህ ሜጀር የሚባለው ላይ እስካልደረሰ ድረስ የቤተሰቦቹ ዶሚሳይል የእሱም ዶሚሳይል እንደሆነ ነው የሚቆጠረው ነው የሚለን አርቲክል 190 ላይ ማለት ነው። ደን ኢንተርዲክተር ፐርሰኖችስ? ኢንተርዲክተር ፐርሰኖች ማለት የተከለከሉ አይደር ሌጋሊ ኦር ጁሪዲካሊ። እንግዲህ ሌጋል እና ጁሪዲካል ኢንተርዲክተር ማለት ምን ማለት ነው የሚለውን በሚቀጥለው ቻፕተር ላይ የምንወያይባቸው ይሆናል በደንብ ዲቴል። የሆነ ዩሪዲካል አክትን ፐርፎርም ለማድረግ የተከለከሉ ፐርሰኖች ማለት ነው። ኢንተርዲክትድ ማለት ክልከላ የተጣለባቸው። ጁሪዲካል ኤንድ ሌጋል ዲፈረንሳቸው ምንድን ነው? ኔክስት እናያለን። ነገር ግን ኢንተርዲክሽን ጁሪዲካል ኢንተርዲክሽን ሊሆን ይችላል፣ ሌጋል ኢንተርዲክሽን ሊሆን ይችላል ማለት ነው። እና እነዚህ ጁሪዲካል አክቶችን ፐርፎርም እንዳያደርጉ የተደረጉ ሰዎች ደግሞ የራሳቸው ዶሚሳይል ሊኖራቸው ይችላል። ኢትስ ኦኬ ነው የሚለን አርቲክል 191 ላይ አን ኢንተርዲክትድ ፐርሰን ሻል ሪቴን ሂዝ ዶሚሳይል አት ዘ ፕሌስ ዌር ኢት ዋዝ ኢስታብሊሽድ አት ዘ ታይም ኦፍ ሂዝ ኢንተርዲክሽን።
እንግዲህ አዘ ታይም ኦፍ ሂዝ ኢንተርዲክሽን ስታብሊሽ የሆነው ሬዚደንስ ሊኖራቸው ይችላል ነው የሚለን ማለት ነው። በአጠቃላይ የዛሬው ክላሳችን ይህንን ይመስላል። ቻፕተር 2 በዚህ ይጠናቀቃል። በዋናነት ቻፕተር 2 ላይ ያየነው ስለ ኔሚንግ ኤንድ ስለ ሬዚደንስ ዶሚሳይል ነው። ያው ሎኬቲንግ ኤንድ አይደንቲፋይንግ ኤ ፐርሰን ባይ ኢትስ ኔም ኤንድ ሬዚደንስ ኦፍ ዶሚሳይል ከሚለው አኳያ ነው ያየነው። እዚህ ጋር ጥያቄዎች አሉ ከሞጁሉ ላይ በቀጥታ የተወሰዱ ናቸው። አሁን ስላየናቸው ነገሮች ሞር በደንብ ጥያቄውን ስትሰሩ ክሊር ኤንድ አንደርስታንድ ታደርጓቸዋላችሁ። ጥያቄዎቹ መስራት እንዳትረሱ። እኔ ኮስችን ካላችሁ ቴሌግራም ቻናል ላይ ግሩፕ ስላለ ጆይን በማድረግ ጥያቄያችሁን ልታጋሩኝ ትችላላችሁ። አመሰግናለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይ